ቀጥይ። ሞጣ እኔ በጣም ነው የምወድህ። አመሰግናለሁ። ከጅማ ነው? አዎ ከጅማ ነው። እኔ ማለት ነው አብዛኛው ጊዜ ወንዶች ቂጥ የላሽም። እሺ ሞጣ ይኸው እስኪ ተነሽና እንሂድ። ወደዚያ ሂጅ። ራቅ በይ። አይ ደህና ነሽ። ገና ልጅ ነኝ። ጎንበስ በይ ሂጂና አጎንብሽ። ሰዎች አቤት። ለምን እኔ ሁለተኛ መስት አርግተኛ ተወስዳኝም አሜሪካ? እኔ ሙስሊም አይደለሁማ። እና ነው ችግር አለ። ስቀይር እንገናኛለን። ይቺ ሌላ ማት ነው የምታበጣለን። ነገሩ ሐቂቃ የሚያስለቅስ እንጂ የሚያስቅ አይደለም። በዚህ ሰዓት ላይ ሙስሊም ሴቶች ያለንበት አህዋል ወላሂ እጅጉንም የሚያስለቅስ የሚያሳዝን አንገትን የሚያስደፋ እንጂ የሚያስቅ አይደለም። በመጀመሪያ ሰላሙላህ አለይኩም ወራህመቱላህ። ከቻላችሁ ይህንን ቪዲዮ ሼር አድርጉልኝ። ባረከላሁ ፊኩም። ብዙን ጊዜ ተናግሬ ያለው እንደዚህ አይነት ቪዲዮ ስሰራ እኔ ከእንደነዚህ አይነት ሰዎች የተሻልኩ ወይንም ደግሞ ከነሱ የሚበልጥ ነገር ኖሮኝ እንዳልሆነ ተናግሬ ያለው። ላኪን በእኛና በእነሱ መካከል ያለው ትልቁ ልዩነት እኛ አላሁ ተባረከ ወተዓላ የደበቀልንን የሸፈነልንን ነገር ደብቀን አስቀምጠነዋል። የት? ከካሜራ ጀርባ። እዚህ ሌላ ሰዎች ነን። እነሱ ደግሞ አላህ የደበቀላቸውን ከካሜራ ጀርባ አይ ዑማው ይወቅልኝ፣ ህዝቤ ይወቅልኝ፣ ጠይብ ነገም ወልዳቸው ልጆች እኔ በሄድኩበት ፈሳድ መንገድ ይሂዱ ብሎ ህዝቡ እንዲያውቅለት ይጥራሉ ማለት ነው። ተኸየሉ አንዲት ሙስሊም የተባለች ሴት ስንት ሺህ ህዝብ ቁጭ ብሎ በሚመለከታት ቀጥታ ላይቭ ላይ ወጥታ እንደዚህ መዋረዷ፣ እንደዚህ ዝቅ ማለቷ፣ ማነሷ፣ መልከስከሷ ወላሂ ይሄንን ከማየት በላይ ምንም የሚያሳምም የሚያሳዝን አንገትን የሚያስደፋ ነገር አለ ብዬ አላስብም። በእውነቱ ማለት ነው። አላሁ ተባረከ ወተዓላ በተከበረ ቃሉ ምን ይላል? የሰው ልጅ ሲያስጠነቅቅ ወላ ተኩኑ ከለዚነ ነሱላህ ፈአንሳሁም አንፉሰሁም አትሁኑ አለን። ምንድነው ማንሆነው? ከለዚነ ነሱላህ ፈአንሳሁም አንፉሰሁም ልክ እንደነዛ አላህን እንደረሱ ሰዎች። የሰው ልጅ አላህን ሲረሳ ምን ይሆናል? ፈአንሳሁም አንፉሰሁም ነፍሶቻቸው እነሱን ትረሳለች። መልካም ነገር ከመስራት ታስረሳቸዋለች። መልካም ነገር ከመስራት ታስረሳቸዋለች። መልካም ነገር ከመልበስ፣ መልካም ንግግር ከመናገር አህዋላቸው እንዲሆኑ እንዲበላሽ ታስረሳቸዋለች ማለት ነው። ወላ ያወጡ ቢላ እነሱ በቃ አሁን የስልጣኔ አሊያም ደግሞ የአራድነት ጥግ ላይ ደርሷል። ላኪን በጣም እያነሱ ነው። በጣም እየተዋረዱ ነው። በጣም ዝቅ እያሉ ነው። አያውቁትም ይሄንን። ተኸየሉ ሙስሊም ናት፣ ወጣች ካፊር ወንድን እባክህን ሁለተኛ አድርጋ አግባኝና ያለህበት ሀገር ውሰደኝ። ተኸየሉ አንድ ያዙ። ሁለተኛው ነገር ወንዶች ብዙውን ጊዜ የማይፈልጉኝ እንደዚህ የለሽም አሉኝ። እሱ ደግሞ እስኪ ተነሺና ልይሽ። ተነሳች፣ ከፍ አረገች ልብሷን ልታሳየው። ከዛስ ዙር ይላታል፣ ዞረች። አጎንብሽ ይላታል፣ አጎነበሰች። እኔ ወላሂ ሳየው በእርግጥ ቪዲዮ ደርሶኝ እንጂ ላይቭን አይቼ አይደለም። እኔ አልገባም ላይቭ። ተኸየልት ያኒ ጠይቅ እሱ ራሱ አፍሮ እቺ እንትን ታወርድብኛለች ብሎ ባያወጣት ኖሮ ሙስሊም ሴት እስኪ አውጥተሽ አሳይኝ ልብስሽን ቢላት ኖሮ ወላሂ እኔ አሰብኩኝ አውጥታ ከማሳየት ወደ ኋላ እንደማትል። ያኺ ምን ይሆናችሁ ነው? ወላሂ ስልጣኔ አይደለም። ይህ ማነስ ነው። ይህ መዋረድ ነው። ይህ ማበድ ነው። ይህ መሞት ነው። በቁም መሞት ነው። ወላሂ አልዓዚም ምን ሆናችሁ ነው? ኧረ አንዳንዴ ላይቭ ስትገቡ እንዶ አላህን ፍሩ፣ አላህን ፍሩ። የሌላ እምነት ተከታይ አደብ ገዝቶ አለባበሱን አስተካክሎ እስቲ አንዳንዴ የኦርቶዶክስ ሴቶችን ተመልከቱ። አንዳንዴ ሲያስቀኑ ኢቭን እናንተ እንደዚህ ወደ ላይ የምታስሩትን ሻርብ እንደዚህ አስሮ ሲመጡ
ዲናችን አራያ ሲሆን እስኪ እናንተ በቃ ከዚህ ከነዚህ ሰዎች እስቲ አራያ እንትኑ ሰዱ በቃ ይሻላችኋል። ወላሂ العظيم ተخيلوا አንድ ሰው ኸይር ነገር ሰርቶት ዱንያ ላይ ትቶ ቢሄድ ያ ሰው ቀብር ውስጥ ገብቶ ያ ኸይር በተሰራበት ሞመንት ወይ በተሰራ ሰዓት ወይ ደግሞ ያንን ኸይር አንድ ሰው አይቶት በተጠቀመ ሰዓት የአጅሩ ተካፋይ ይሆናል ቀብር ውስጥ ሆኖ ብሏል ረሱል ሰለላሁ ዐለይሂ ወሰለም። ወከዛሊከ ፈሳድንም ያስፋፋ ሰው ልክ እንደዛ ነው። ቀብር ውስጥ ገብቶ የዛን ፈሳድ ተካፋይ ይሆናል ማለት ነው። ወሊያዑዙ ቢላህ። ተመልከቱ እናንተ በቃ የአራድነት ጥግ ላይ ደርሳችኋል። የስልጣኔ ጥግ ላይ ደርሳችኋል። አንድ ቀን ለምን ማሰብ አቃታችሁ? ቆም ብላችሁ ይሄንን ቪዲዮ ቤተሰቦቻችሁ ቢያዩ ምንድነው የሚሰማቸው? ይሄንን ቪዲዮ ወላሂ አንድ ቀን ልጃችሁ ብታይ ቢያይ እናቴ እቺን ነበረች ብላ አንቺን ያኒ ሮል ሞዴል አድርጋ ነው የምትወስድሽ ወይስ ሞተሽ አላህ ይልዓንክ ያ ኡሚ ትልሻለች? አረ እናንተ ወይ አላህ ቀልብ ይስጣችሁ ወይ አላህ። አረ ወላሂ العظيم በጣም ነው የሚከብደው። ወላሂ በጣም ነው የሚከብደው። እኔ ሐቂቃ ቲክቶክን ቤተሰቦቼ ያውቁታል። አንዳንዴ የሆነ ነገር ስቼ ስናገር እናቴ ወላሂ ነው የምላችሁ ደውላ እዚህ ጋር የተናገርሽው ልክ አይደለም አጥፊው ትላለች። ያኒ በኮንፊደንስ ነው በቃ የምሰራው ነገር ልክ ሆኖ እኮ አይደለም እርግጠኛ ነኝ እዚህ ላይ መውጣቴ ምናምን ልክ እንዳልሆነ እኮ አውቃለሁ። አንድ ቀን ይሄን ነገር እንደማስተካክለው ከዚህ በፊት ቃል ገብቻለሁ። ላኪን እንደዛም ሆኖ ግን በራስ ይተማመናሉ። በቃ አልহামዱሊላህ። እስኪ ራሳችሁን ጠይቁ። የምትሰሩት ነገር አይደለም ነገ አላህ ዘንድ አይደለም ዛሬ ራሳችሁን እንድትተማመኑ ያደርጋችኋል ወይ? እስኪ ራሳችሁን ተመልከቱ። ነገ ለምወልዳት ልጅ አላህ ረዝቆኝ ነገ ለምወልደው ልጅ እኔ እናቱ ወይ እናቷ ሮል ሞዴል አድርጋ ነው የምትይዘኝ ወይስ ልጄን ወልጄ ምናልባት ቀዳ ወርዳብኝ ብሞት አላህ ይልዓንክ ያ ኡሚ እንደዚህ ባታሳድግኝ ኑሮ ትለኛለች? እስኪ ራሳችሁን ጠይቁ። ወላሂ ሴት ማለት ሀገር ናት። ባንቺ ምክንያት ነው ልጅ የሚመጣው፣ ባንቺ ምክንያት ነው ኡማው የሚበዛው። አንቺ እንደዚህ ሆንሽ ከወንዱ ምን ይጠበቃል? አረ ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን ሆናችሁ ነው? ምን ሆናችሁ ነው? ወላሂ እኔ እኮ አንዳንዴ በቃ አቅላችሁ ራሱ ከእናንተ ጋር ያለኩ ነው የማይመስለኝ። ወላሂ العظيم ጥግ የመጨረሻ ደረጃ አንድሽ ደግሞ ነይና ለምን ፊት ለፊት አወጣሽ በይ። አደባባይ ላይ ያለውን ቪዲዮ ሲሰራ ይሁን በቃ የሌለ እንትን መሆን የምትፈልጉ ነገር ዲናችን ጋር ነው። የእናንተ ማግራራት ደግሞ ይሁን ኦቨር አትሁኑ። ማናችሁም እንዳትሉ። አረ ወላሂ አላህ ይልዓን ህዝኩም። አስተግፊሩላህ ወይቱ